የአንዳንድ ሀገር ህዝብ መንግስት የሚያደርገውን ነገር የሚወስናቸውን ውሳኔዎችና እንቅስቃሴዎች ሙሉ ለሙሉ ለመንግስት ትተው የራሳቸው የኑሮ ምህዋር ላይ ብቻ ሲሽከረከሩ ይላሉ። የአንዳንድ ሀገር ህዝብ ደግሞ መንግስት በአይነ ቁራኛ ሲያዩ ያድራሉ። ትንሽ የማያስማማቸው ውሳኔ መንግስት ወስኖ ካደረ በነጋታው ጠዋት ህዝቡ ከተማውን ሲረብሽ ይውላል። ይህ መሪዎች አንዴ ወንበር ከያዙ የፈለጉትን ያደርጋሉ፣ እስከፈለጉ ድረስ በስልጣን ይቆያሉ በሚባልበት አፍሪካ የተካሄደ ክስተት ነው። ልዩ እይታ የዩቲዩብ ቻናል የተለያዩ መረጃዎችን በተለየ እይታ ትንታኔ የሚያቀርብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁንም በኮመንት ንገሩን። በዛሬው የልዩ እይታ ትንታኔ ወደ ምስራቅ አፍሪካዋ ኬንያ እናቀናለን። ይህች ሀገር መንግስት የሚያስተዳድራት ሳትሆን ህዝብና መንግስት ተባብረው የሚያስተዳድሯት ሀገር እየሆነች ከመጣች ሰነበተች። መንግስት እንደ መንግስት የማስተዳደር ስልጣኑን እያጣ ነው። ህዝብም ይበጃል የተባለውን የመንግስትን ውሳኔ ይሁን ብሎ መቀበል እየተሳነው ነው። ታዲያ የህዝቡ ተቃውሞ በየአደባባዩ ወጥቶ ረብሻ በመቀስቀስ ሆኗል። በዛሬው ዕለት የሆነውም ይህ ነው። በዲሞክራሲያዊ ምርጫ እንደ አውሮፓውያኑ ዘመን አቆጣጠር በ2022 የፕሬዝዳንት ስልጣን በመያዝ ሀገሪቱን እያስተዳደሩ የሚገኙት ዊሊያም ሩቶ ጂሰስ ዊነር ሚኒስተሪ ለተባለ ቤተክርስቲያን የ20 ሚሊዮን የአገሪቱን ገንዘብ ወይም 155,000 የአሜሪካን ዶላር ልገሳ ያደርጋሉ። ታዲያ ይህ ያልተዋጠላቸው የሀገሩ ጎረምሶች ከተማዋን ይረብሻሉ፣ የቤተ ክርስቲያን ደጁንም ይበጠብጣሉ። የሀገሩ ዜጎች በኑሮ ውድነት እየታመሰ እንዴት ይህንን ያህል ገንዘብ ለቤተ ክርስቲያን ይሰጣል የረብሻቸው ምክንያት አድርገው ያቀርባሉ። ሩቶ በበኩላቸው ለሌላ ቤተ ክርስቲያንም ድጋፍ እንዳደረጉ ገልጸው ድጋፉ ህዝቡ እግዚአብሔርን ሊያውቅ ይገባል፣ እግዚአብሔርን ማወቁም ከሀገሪቱ ላይ የጠፋውን ሞራልና ግብረ ገብ ያለው አስተሳሰብ ይመልሳል፣ ከፖለቲካ ጋር የሚያገናኘው አንዳች ነገር የለም ይላሉ። እርሳቸውም እንደ አንድ ወንጌል አማኝና ተከታይ ይህንን ድጋፍ ማድረጋቸው እንደ ትልቅ ነገር ሊታይ እንደማይገባም ይገልጻሉ። የሀገሬው ህዝብ ግን አልተዋጠለትም። ተሰብስበው የቤተ ክርስቲያኑን መደበኛ እንቅስቃሴ ለማስተጓጎል ሞክረዋል። ይሁንና በጥብቅ ደህንነት ተከቦ የቤተ ክርስቲያኑ መደበኛ ስርዓት ተካሂዷል። በአቅራቢያው ያለውን መንገድ በመዝጋት እሳት ለማስነሳት የሞከሩ የተባሉ ከ38 በላይ ሰዎችም እንዲታሰሩ ምክንያት ሆኗል። ዜጎች በመንግስት ውሳኔ ውስጥ ጣልቃ ሲገቡ ይህ የመጀመሪያ አይደለም። ከዚህ በፊት ፕሬዝዳንቱ ከታክስ ጭማሪ ጋር ተያይዞ ያወጡትን ውሳኔ ረዥም ቀናት በፈጀ የከተማ ረብሻ ውሳኔን ማስቀየር ችለዋል። ውሳኔን ማስቀየር ብቻ ሳይሆን የመንግስት ባለስልጣናት ከስራቸው እስከ ማስባረር የደረሰ ረብሻን አካሂደውም ተሳክቶላቸዋል። ፕሬዝዳንቱ ወደ ስልጣን ከመምጣታቸው በፊት ከቀድሞ ፕሬዝዳንት የወረስነው ዕዳ አለብን፣ እሱን መክፈል ስላለብን ነው የታክስ ጭማሪው ያስፈለገው ቢሉም ኬንያውያኑ ግን መጀመሪያ የሙስናን መጠንና አላግባብ የሆነ ወጪዎችን መቀነስ ነው የሚያስፈልገው በማለት የፕሬዝዳንቱን እጅ ጠምዝዞ ውሳኔ ማስቀየር ችለው ነበር። ታዲያ የተለያዩ ተንታኞች እንደሚሉት ህዝብ በትንሽ በትልቁም ስልጣን እንዳለው ካወቀ ለሀገሪቱ የወደፊት እጣ ፈንታ ከባድ ነው ይላሉ። አንደኛ፣ መንግስት እንደ መንግስት የማስተዳደር ስልጣንና ነጻነት ሊኖረው ይገባል። ተሳሳተ ሲባልም ተቃውሞን መግለጽ አግባብ ቢሆንም ተቃውሞ የሚገለጽበት መንገድ ግን ረብሻ በማስነሳት ንብረት በማውደምና ሰውና ንብረት ላይ ጉዳት በማድረስ ሊሆን አይገባም። ይህ ከተለመደም ህዝቡ በለቅሶ ምንም ነገር ማግኘት እንደለመደ ህፃን ለማስተዳደር ከባድ ይሆናል፣ የሀገር እድገትንም ይከለክላል ይላሉ። በሁለተኛነት ደግሞ የህዝብ አመጽ ለደቦ ፍርድ ክፍተትን ያብጃል ይባላል። ምክንያቱም መንግስት ምንም አያመጣም እኛንን ለራሳችን የምናውቀው አይነት አስተሳሰብ ውስጥ ስለሚከት ነገሮች ሚዛናዊነታቸውን እንዲስቱ በሩን እየከፈተ እንደሚሄድ ፍራቻቸውን ይገልጻሉ። እናንተ ይህንን ጉዳይ እንዴት ትመለከቱታላችሁ? ህዝብ መንግስትን በእያንዳንዱ ውሳኔው እየገባ እጅ መጠምዘዝ መልመድ አለበት ወይስ ድምጽም ሰጥቶ የመረጠውን መሪ ውሳኔ ማክበር አለበት ትላላችሁ? ሀሳባችሁን በኮሜንት አጋሩኝ።